ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለእናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት አራገፈኝ ማለት ነውና ማሚ ተዛለች። የቪዲዮ ስንት ላይ ከገባ ማለት ነው እኔ እናንተ ሰላም ጤና ይስጥልን ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ይህ ሚዲያ እንግዲህ አዲስ ሚዲያ እንደመሆኑ ሁላችሁም ሰብስክራይብ እንድታደርጉ ጠይቃለሁኝ። ይህን ቪዲዮ ደግሞ እንደምትወዱ ስለማልጠራጠር ሁላችሁም ላይክ አድርጋችሁ ጀምሩ። ቀጥታ ወደ መጀመሪያ ቪዲዮ እንሂድ። በጣም ይቅርታ አቶ ይሁን፣ ያው ስትበሳች ትንሽ ተናጋሪ ነች። ሁለተኛ አይደገም። አንተ ጥናዣም ዳይሌክስ ልጅ ስራውን ካልፈለከው ውልቅ ብለህ ውጣ። እከካም ኧረ እባክሽ አንቺ ልጅ አሁን ያባትሽ ጓደኛ የሚሆኑትን አቶ ይሁንን ደውለሽ አስቀየምሻቸው። ደደብ ስለሆነ ነው። ደደብ ባርኮቴ ታውቂያለሽ፣ እሷ እኮ አፏ ነው እንጂ ሆዷ ባዶ ነው አይደል? እሺ አሁን ደግሞ ማንን ነው እከካም ያልሽው? ይሄ ሹፌር ተብዬው ብሩክ ነዋ። ብሩክ አብሮ አደግሽን? አዎ ምን ነው? ሆዷ እኮ ባዶ ነው። ብሩኬም ይረዳታል። ኧረ እባክሽ አንቺ ልጅ እና አብሮ አደግሽን ነው እንዴ ሰደብሽኝ? ፍቅር ምን ነው አሽቃበጥክ? ከፈለክ አዝለህ ውዙ። ከና አባት አዝለህ እየኖርኩ ስለሆነ በዛውም የማዘል ክብደቱን ትረዳዋለህ። ያው እንግድነት ብሎ ከመጣ ወር አለፈው። ባርኮት አትቀይማት፣ እሷ እኮ አፏ ነው እንጂ ሆዷ ባዶ ነው። እኔ አንዳንድ ሰው ይገርመኛል። በክፉ ቃሉ ያለ ርህራሄ አጋድሞ ያርድህና በመርዛማ ቃሉ ስብርብር አድርጎ ልብህን ያደማና ሆዴ እኮ ባዶ ነው ይላል እንደገና። ይኸውልህ ዘመኔን ሙሉ የማስታውሰው ንጹህ የምትለውን ሸንጋዩን ልብህን ሳይሆን ያደማኝን ቃልህን ነው። ሲጀመር ንጹህ ምንጭ የደፈረሰ ውሃ እንደማይሰጠው ሁሉ ንጹህ ልብም ክፉ ቃል ሊወጣው አይችልም። ምክንያቱም ከልብ ሞልቶ የፈሰሰው ነው በአፍ የሚወጣው። ይልቅ ራስን መሸንገሉን አቁምና አንደበትህን በመልካም ቃል አሰልጥነው። በቃ አንዳንድ ሰው እንዲህ ነው ራሱን ይሸነግላል። እውነት ነው እንግዲህ ባርኮቴ ያለው እሷ እኮ ሆዷ ባዶ ነው እሱ እኮ ሆዱ ባዶ ነው እየተባለ በጣም ብዙ ጊዜ አስጸያፊ ቃላቶች ካፋችን እያወጣን እንግዲህ ውስጣችን ባዶ ነው ለምንል ሰዎች ጥሩ ማስተማሪያ ነው ብዬ አስባለሁ። ደግሞ እንደዚህ አይነት ሰዎችን የምናበረታታም ሰዎች አለን። እሷ እኮ ምንም አታውቅም እኔ አውቃታለሁ ውስጧ ባዶ ነው እያልን ማለት ነው። ምንም እንኳን እንግዲህ ውስጣችን ጥሩ መስሎ ቢሰማንም ሰዎችን በንግግራችን ስለምንሰባብር ለምንናገራቸው ቃላቶች እንጠንቀቅላለሁኝ። በቀጣይ ቪዲዮ ደግሞ እንግዲህ አንድ አስገራሚ ዜና እየሰማን እንገኛለን። በኢትዮጵያ ምድር ላይ አጫጭር ቀሚስ የሚለብሱ ሴቶች እንግዲህ 3000 ብር ቅጣት እንደተጣለባቸው እየተነገረ ይገኛል። የት አካባቢ ነው ይህ ነገር የተወሰነው የሚለውን እስኪ ከቪዲዮ ተመልክተን እንመለስ። ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለእናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁት? ሀሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸውና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽሕፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁ ስጡበት። እጅግ በጣም ይበል የሚያስብል ነው። መቼም ይሄን ነገር የሚቃወም ሰው አለ ብዬ አላስብም። ምናልባት አንዳንድ እህቶቻችን ልትቃወሙ ትችላላችሁ። ነገር ግን ይሄ ከባህልም ከሃይማኖትም አንጻር ሁላችንም የሚያስማማ ነገር ስለሆነ በጣም ደስ ይላል። እንዲያው በሁሉም ክልሎች ላይ ይሄ ነገር ተግባራዊ ቢሆን በጣም ደስ ይለናል እንላለን። በዚህ ጉዳይ ላይ ያው እኛ ደጋፊዎች ነን። እናንተስ እስኪ በኮሜንት ሴክሽኑ ላይ ሀሳባችሁን አስቀምጡልን። ወደ ቀጣይ ቪዲዮ እንለፍ። ሰላም እንዴት ናችሁ? ትንሽ ነገር ልበላችሁ ብዬ ነው የመጣሁት እና ከቤት ወጥቼ ምናምን ነገር እንደሆነ አላውቅም እና እኔ ልጅ ጋር ደግሞ እና ከቤት ወጥቼ ምናምን እንደሆነ አላውቅም። አዲስ አበባ ውስጥ ከመጣሁ 7 ወር ይሆነኛል እና ላይፍ እንዲህ ያጠራጠረኝ ማለት ነው። እንዲህ ከላይ እስከታች እንዲህ አራገፈኝ ማለት ነው እና ማሚ ትዛለችኝ። እንዴት አድርጋ ነው 4 ልጅ ሙሉ እንደዚህ ያሳደገችው? እኔ ገና በ7 ወሬ እንደዚህ ከሆንኩኝ ማሚ ይሄ ሁሉ ዓመት 4 ልጆችን እንዴት አድርጋ እንዳሳደገች ግራ የገባኝ ማለት ነው። በቃ ይሄ ጠንካራ እናት ነው። የአዲስ አበባ ላይ በስመ አብ ወወልድ ወመንፈስ ቅዱስ ለጂጂ ጋርና ለሀረር ልጆች ለድሬዳዋ ልጆች ጭራሽ ነው የማይሆነው። ምክንያቱም እኛ በቃ ፈታ ብለን ልቅቅ ብለን ሊኖር ነው እና ምንም ነው የማንጨናነቀው ማለት ነው። ለአንድ ደቂቃ ምናምን እንኳን ያክል ገንዘብ ለአንድ ሰዓት ያክል ብናጠፋ ከደቂቃዎች በኋላ ኪሳችን ገንዘብ አለ ማለት ነው። እዚህ አዲስ አበባ ስትመጡ ግን
ከለም ጭራሽ ማለት ነው። ገንዘብ በቃ ገንዘብ አይደለም ችግሩ። ሰው እንኳን አታገኙም አዲስ አበባ ውስጥ መቶ ማለት በጣም ከባድ ነው። ሁሉም ላይ የግሉ ነው የሚኖረው እና የምታወሩት ሰው እንኳን የለም። ጊዜ ሰጥቶችሁ ስለእናንተ የሚሰማ ችግራችሁን የሚካፈላችሁ ሰው እንኳን አታገኙም ማለት ነው። ሁሉም ላይ ወደ ብቻ ነው መጣለቅ። የአዲስ አበባ ላይ ለጣይፍ እንኳን አልመኘውም። ከባለሁ በጣም ሲረስሚያት ነው እና ጀስት እኔ አሁን ከዚህ በኋላ ራሱ ማሚ በቃ አሁን የገባኝ ችግሯ ያሁሉ ጊዜ እንዴት አድርጋ እንዳሳለፈችው አሁን እየገባኝ ማለት ነው። እና ቢያንስ እሷ ነው በቃ አሁን ለማስደሰት ነገር በቃ የሆነ ነገር አላጣም በዛም በዚህም ብዬ መጥፎ ሆነ ጥሩ ነገር ቢሆን ሰርቼ ቢሆን ማሚ በቃ ለማውጣት እንጂ እኔ በቃ ድጋሚ ነው ኔቨር ራሴን እያጣሁ ቢሆን እሷን ቶሎ ብዬ ማስደሰት ቶሎ ብዬ በጊዜ ማለት ነው። እንግዲህ በጣም ከባድ ነው። ይህ ምስል ብቻ አዲስ አበባ በእውነት የኔን መንባዬን አመጣችሁ። እንኳን ለሐረር ልጆች አይደለም ከሌላ አካባቢ ለመጡትም እንደዚህ መጥቶ አዲስ አበባ ላይ በግል መኖር በጣም ይከብዳልና እዚህ ጋር የተመለከትኩት ቤተሰቦቻችን ምን ያህል ነገር ችለው እዚህ እንዳደረሱን አንረዳውም። ልንረዳው የምንችለው የሆነ በራሳችን ለመሯሯጥ ስንሞክርና ያን ስራ ግሉን ስናይ ነውና በእውነት ክብር ለቤተሰቦቻችን። እስኪ ከዚህ በመቀጠል ደግሞ ሰሞኑን እንግዲህ ቻሌንጅ እየተባለ እጅ በጣም ብዙ ነገሮችን እየተመለከትን እንገኛለን። ከዛም ውስጥ እንግዲህ ይህ ቪዲዮ ይሄን ያህል ላይ ከገባ እንደዚህ ታደርጋለህ፣ እንደዚህ ታደርግልኛለህ እየተባለ ማለት ነው ያልተገቡ ነገሮችንም በእንደዚህ ሁኔታ ውስጥ እያስገባን በተለይኛ ኦርቶዶክሳውያን ስናደርግ እየተመለከትን ነውና እስኪ አንድ ቪዲዮ ተመልክተን እንመለስ። ይህ ቪዲዮ ስንት ላይ ከገባ ማለት ነው እኔ እናንተ እንቆባለን። በቃ ቻሌንጅ ስጠኝና ያንን ላይ ካስሞላ አይደለም ይሄንን ነው ፈልገው እኔ ይሄንን ነው የምፈልገው። ስለዚህ ይህንን ቪዲዮ ከምን ጊዜው በላይ ኮፒ ሊንክ ሼር ሪፖስት እያደረጋችሁ እንደዚህ አይነት ትሬንድ እየሰሩ ላሉ ክርስቲያኖች አድርሱልኝ። በመጀመሪያ ደረጃ እንደዚህ አይነት ትሬንድ እየሰራችሁ ያላችሁ ክርስቲያኖች በልዑል እግዚአብሔር ስም ይህን ስራችሁን እንድታቆሙና የሰራችሁትንም እንድታጠፉ እጠይቃችኋለሁ። ምክንያቱም የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን በወረረድ ሳይሆን የምትቀበሉት እግዚአብሔር ፈቅዶላችሁ እናንተ ምሳሌ ገብታችሁ ነው እንጂ እንደዚህ በወረረድ ስንት ቢገባ ቅዱስ ሥጋውንና ደሙን ትቀበላለህ ብላችሁ ለራሱ ስታወሩ ትንሽ አይከብዳችሁም? ለአፋችሁ ለአንደበታችሁ ትንሽ አይሸክካችሁም? ምክንያቱም እያወራችሁ ያላችሁት እኮ ስለ ቅዱስ ሥጋውና ክቡር ደሙ ነው። የጌታችንን ሥጋና ደም እነዚህ ሰዎች ተጠራቅመው ይሄንን ቪዲዮ ስንት ላይክ ቢያደርሱት ነው አንተ ሥጋው ደሙ የምትቀበለው ብሎ መጠየቅ ራሱ ውርርድ ነው። የጌታችን ቅዱስ ሥጋውና ክቡር ደሙ ደግሞ በዚህ አይነት መንገድ አይሄድም። እንደው እስቲ ይሄ ውርርድ ሞላና 200 300 ሺህ ላይ ይገባና ይሄ ሰውዬ በምን አይነት ሞራል ነው ቅዱስ ሥጋውና ክቡር ደሙን የሚቀበለው? የአንተን ቅዱስ ሥጋና ክቡር ደምን የተቀበልኩት አስቤበት ፈቅጄ ሳይሆን ሰዎች ላይ ካጠራቅመው ስላስገቡኝ ነው ብለህ ልትናገር ነው ወይስ በምን አይነት ሞራል አንተስ ልትቀበለው ነው? አንቺስ ያንን ነገር የምትናገሪው በምን አይነት መሰረት ላይ ቆመሽ ነው? ግዴታ እኮ የሚመጡ ትሬንዶችን መስራት የለብንም፣ ግዴታችንም አይደለም። ዓለምንም በዚህ ልክ ወርዳ መምሰል የለብንም። አሁን የመጣብን ጣጣ ቢኖር አሁን ቲክቶክ ላይ የሚመጡ ዓለማዊ ትሬንዶችን ገልብጠን ወደ መንፈሳዊ ቀይረን መስራት ነው። ይሄ ደግሞ ተገቢ አይደለም። ቤተክርስቲያን እንደዚህ አይነት ስርዓት አልሰራችልንም። ቅዱስ ሥጋውን ክቡር ደሙ የምንቀበለው እውነት እየሰራን ላለነው ኃጢአት ተጸጽተን ጌታን በድነናል ብለን ድንግል ማርያምን አስቀይመናል፣ ቅዱሳንን አስቀይመናል ብለን አስበን በራሳችን ተነሳሽነት በመንፈስ ቅዱስ ፈቃድ ንስሐ ገብተን ለሰራነው በደል ደግሞ ክሰን ከዛም በኋላ ተጠንቀቀን ንጹህ ሆነን ሥጋው ደሙን እንቀበላለን እንጂ ሳናስበው የሆነ ሰው መጥቶ የቪዲዮ ስንት ላይክ ቢገባ ቅዱስ ሥጋውን ክቡር ደሙን ትቀበላለህ ስለተባልክ ብቻ ተነስተ ያንን ነገር የምታደርገው ከሆነ ይሄ ስራ በእግዚአብሔር ዘንድ ተቀባይነት አይኖረውም። ምክንያቱም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ሲናገር ስለ ቅዱስ ሥጋው ደሙ ክብር ማንም ሰው ያልተገባ ሆኖ ሳለ የጌታን ኅብስት ቢበላና የጌታን ጽዋ ቢጠጣ የጌታን ሥጋና ደም በማቃለሉ ይጠየቅበታል። እናንተ በዚህ ልክ የጌታን ሥጋና ደም አቃላችሁ በወረርድ ውስጥ ገብታችሁ በላይክና በሼር ብዛት ቅዱስ ሥጋውና ክቡር ደሙን መቀበል ላሰባችሁ ሰዎች ማንም ሰው ያልተገባ ሆኖ ሳለ ሳያስብበት ንስሐ ሳይገባ ሁለተኛ ነገር ለኃጢአቱ ሳይጸጸት ላይክ ስለሞላለት ብቻ የጌታን ኅብስት ቢበላና የጌታን ጽዋ ቢጠጣ የጌታን ሥጋ ደም በማቃለሉ በዚህ ይጠየቅበታል። ስለዚህ ማንም ሰው ይህን ኅብስት ከመብላቱ ይህን ጽዋ ከመጠጣቱ በፊት ራሱን መመርመር አለበት። ስለዚህ ቅዱስ ሥጋውና ክቡር ደሙን ስትቀበሉ ራሳችሁን መርምራችሁ ከራሳችሁ ጋር ተነጋግራችሁ ለሰራችሁ ኃጢአት ተጸጽታችሁ ድጋሚ ያን ኃጢአት ላለመስራት
ለመስራት ደግሞ ተዘጋጅታችሁ እንጂ በላይክ ብዛት በሼር ብዛት አይደለም የምትቀበሉት። ቅዱስ ጳውሎስ ቀጠለና እንዲህ ይላል፣ ማንም ሰው የጌታ ስጋ ምን መሆኑን ለይቶ ሳያውቅ የጌታን ህብስት ቢበላ የጌታን ጽዋ ቢጠጣ በራሱ ላይ ፍርድን ያመጣል። ቀጠልና ቁጥር 30 ላይ ከእናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም የሞቱት በዚሁ ምክንያት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደም ላይ ቀልድ የለም። በቀለዱ ሰዎች ላይ እንዲህ በዘበቱና ባሾፉ በተወራረዱ ሰዎች ላይ ድክመትም ህማምም ሞትም የመጣው የጌታን ቅዱስ ስጋውንና ደሙን በመቃለላቸውና ሳያውቁት ምንነቱን ሳይረዱት በመቀበላቸው ነው። ስለዚህ ዓለም የሚያመጣውን ትሬንድ ሁሉ ቤተክርስቲያንን በማይመጥን መልኩ ወርዳችሁ ባትሰሩት መልካም ነው። እናንተ ክርስቲያኖች ናችሁ። ዓለም የምታመጣውን ጨለማ ልናበራ እንጂ እኛ ልንጨልም አይደለም። በእውነት ለወንድማችን ቃሉ ያሰማልን። እንግዲህ ትክክለኛ ነገር ነው የተናገረው። እንግዲህ በዓለም ላይ የተመለከትነውን ትሬንድ የሆነ ነገር ሁሉ እያመጣን ወደ ቤተክርስቲያን ወደ መንፈሳዊነት ቀይረን የምንሰራ ከሆነ በብዙ እንጎዳለንና ልክ ያልሆኑ ነገሮችንም ልናደርግ እንችላለን። እነዚህ ወንድምና እህቶች ያው አስበው እንዳልሆነ እርግጠኛ ነኝ። እነሱ የሆነ ስህተት እንደሆነ እያወቁ እንደዚህ ሊሰሩ አይችሉም፣ በተለይ ክርስቲያን ከሆኑ። ነገር ግን እነሱ ያው ትሬንዱን ቀጥታ ወደ መንፈሳዊነት አምጥተው እንደዚህ ሲሰሩ የሆነ ነገር ውስጥ ስለምንገባ ነገሮችን ስንሰራ እያስተዋልን ብንሰራ፣ በተለይ መንፈሳዊ ነገሮችን ሰዎች ከዚህ ነገር ምን ይማራሉ፣ ምንድነው የምናተርፈው ብለን ነገሮችን በደንብ እናገናዝብ እላለሁኝ። እስኪ ወደ ቀጣይ ቪዲዮ እንለፍ። በዚህ ቤተክርስቲያን የሚመለክ አንድ መልአክ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለክ መልአክ የለም። የሚመለክ ሐዋርያ የለም። የሚመለክ ሰማዕት የለም። የሚመለከው አንድ ጌታ የሆነ መድኃኒት የሆነ የናዝሬቱ ኢየሱስ ክርስቶስ ብቻ በዚህ መቅደስ መካከል ይመለካል። እኛ ሚካኤልን አናመልከውም። እኛ ቅዱስ ገብርኤልን አናመልከውም። እኛ ቅዱስ አርሴማን አናመልካትም። እናከብራቸዋለን። ማን ስላከበራቸው? ማን ስላከበራቸው? እንወዳቸዋለን። ማን ስለወደዳቸው? ከፍ ከፍ እናደርጋቸዋለን። ማን ከፍ ከፍ ስላደረጋቸው? እግዚአብሔር ያከበረው እናከብራለን። እግዚአብሔር የወደደውን እንወዳለን። እግዚአብሔር የጠላውን እንጠላለን። በእውነት ለመምህራችን ቃሉ ያሰማልን። እንግዲህ ትክክለኛ ነገር ነው። ብዙዎች እችን ቤተክርስቲያን መላእክትን ያመልካሉ፣ ሰማዕታትን ያመልካሉ እያለች እኛን ክርስቲያኖችን ይከሳሉና እኛ እንግዲህ በግልጽ እንደዚህ አይነት መምህራን እንግዲህ እንደዚህ እየተናገሩ ቤተክርስቲያን ሁሌም እየተናገረች እናንተ እንግዲህ መላእክት ታመልካላችሁ ለሚሉን ቅዱሳንን ታመልካላችሁ ለሚሉን በእውነት ግልጽ የሆነ መልእክት ነውና መምህራችን የሰጠን ቃሉ ያሰማልን እንላለን። ዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርጌ አመሰግናለሁ። መጀመሪያ ላይ እንደነገርኳችሁ እንግዲህ ይህ ሚዲያ አዲስ እንደመሆኑ ሁላችሁም ላይክ ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ እላለሁኝ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።